ሰው ይሄ ግን ምንድነው የሚመስለው? በጣም አስፈሪ የህንድ ፊልም እኮ ነው የሚመስለው። ይሄ ግን እውነት እንግዳ ሰው ሀብቴ ነው። አራዩትማ ማንነትና ዘር የሌላቸውን በጠቅላላ መንትራችሁ አስቆጥ። የእውነት ምንም እኮ መታመን አይችልም። ይሄ ታገር በረሃ ውስጥ ነው። ይሄ እንደ መኮንን ላከ ከዚህ ሰውዬ ጋር ባትጫወት ነበር የሚሻለው። አይ ብሩ ወሰደ ነው። በጣም ይመስለኛል በቃ እንግዳ ሰው ይህችን ሀገር የግሉ አድርጓታል። በቃ ጋርዶች አሉት። መኮንን ላቀ ቁማር በልቶት ነው እንግዳ ሰው ሀብቴ ግን ፈርቶታል ይመስለኛል። አይችልም ማለት ነው። አሁን በለው መጀመሪያ ትደሰተ ብዬ ነበር። ምንድነው ጥርሱን የቀባው? በመድኃኒዓለም ስም እንዴ! ውሃ ጠጣ። አይ በልጅ ቁማር እንዳትጫወት፣ እውነት በልጅ ቁማር እንዳትጫወት። በስመ አብ ይህ ሰው የእውነት መንፈስ ነው የሚመስል እንዴ! እንዴ ልጅን አስበህ ብቻ ቁማር እንዳትጫወት። ምንድነው? ማነው የተንበረከከ? ይቅርታ እየጠየቅ ነው መኮንን ላቀ። የእውነት በልጁ ተጫውቶባት እንዳይሆን በስመ አብ ምንድነው ይሄ ደግሞ? አጥንት ግዛት በቃ ይሄ እንግዲህ ሰው ሀብቴ ግዛት ነው ማለት ነው። በቃ ጓደኛው መጣለት። እነዚህ ልጆች በጣም ደስ የሚሉ ልጆች ናቸው። ስማ የእውነት በጣም ነው የሚመቹኝ። ምንድነው እሱ ለብሰህ በሄድከው ልብስ ጠርዞ የላከው ማን ነው? እናንተ መሆን አለባችሁ እንግዲህ ሰው ሀብቴን የምትጋፈጡት። እውነት ምንድነው ጽሜ ድረስ ነው መስለን የመጣው? ትብለህ ትመጣለህ ቃሉ ስራ ለበቃ ማየት ነው የምፈልገው። በቃ እንማራለን ብዙ ነገሮችን እንማማራለን እና እንዴ አንተ እናትህን ትተህ እናትህን ብታግዝ ይሻል ነበር እኮ። እኛ ሌላ ቦታ ሄደን ስንመጣ ሌላ ሀገር ሄደን ስንመጣ እናቶች እንዴት እንደሚደሰቱ ፊቷ ጋር ያለው የሀዘን ስሜት የደስታ ነው ሀዘን ነው። አይዟችሁ እንዴ እንደዚህ አትኑ። እማዬ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም ልጄ፣ ስለመጣህ ደስ ብሎኝ ነው። እሱም እኮ ደስ ብሎታል። ቀፊዋ እንዴ እማዬ አባዬስ? ጀግና አባት ነው ያለው እውነት። በቃ ባቡ አንተ ደግሞ የጥለው ልትሄድ ነው እንዴ? ያጫውተው እንጂ እሺ ቃሌ እማ አይፍ ለአባዬ መላኩት ለአባት ጃኬት ገዝተህ ነው እንዴ? ግን አባት እኮ እዚህ የለም። አባት የለም። የት ሄዶ ነው? ሩቅ ሀገር ለስራ መድበውታል። ኧረ ሩቅ ሀገር ለስራ መድበውታል እየተባልሽ የሰጠኸኝም ስልክ በቀጠቅጠው ወይ ደስ የሚል ልጅ አባትና ልጅ ማስተላለሉበት ማቄ
በል እንግዲህ ብላ እስኪ የእውነት ይህች ሴትዮ ስትሰራ ሁል ጊዜ በጣም ነው የምታስደስተኝ። እግዚአብሔር እንትን የመሰልክ ልጅ የእውነት የጉልበት ስራ መስራት የለብህም መማር ነበረብህ እኮ። በቃ እስከ 8ኛ ክፍል ጋር አውራ እሱ በቃ እናት እንደዚህ ማገዝ ነው እውነት። እናትና አባትን ማገዝ ነው በቃ። እንዴ አባቱ መጣ እንዴ? እስቲ ዙሩና ሳይ የገዛው ልብስ ለብሶ ነው መሰል። አረ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? በህልም ነው ማለት ነው። በህልሙ ነው። በስመ አብ በጣም ነው የሚያስፈራ። በሆነ መስሎ በጣም ያስፈራል። እንዴ ሰው የአባቱ የሆነ ችግር ደርሶበታል እንዴ? ተነሳ አመመህ እንዴ? ፊት ልክ አይደለም። ምንድነው ያን ሁሉ እንዴት ፊቱ ልክ ይሆናል? የሚያስቃይ ፊልም እኮ ነው ያየው። አባዬ ለምንድን ነው የማይመጣው? እስኪ ስለ አባቱ የሆነ ነገር በይ። ስራ መስቶበት ይሆናል ነው። አባቱ ያላስጨነቀው ማን ሊያስጨንቀው ይችላል? በዚህ ምድር ላይ እኮ እንደ አባት ያለ ነገር የለም። እናትና አባት እንዴ ታለቅሳለች። ግን ይሄ ሰው የሆነ ነገር ሆኗል እንዴ? አባቱ የሆነ ነገር ሆኗል እንዴ? ባብሉ አንተን አይደል እንዴ? ናሲ ምንድነው? ና እስኪ አንተ ደግሞ አውራ። ናሲ እቺን እህል ወፍጮ ቤት አደረሰልኝ። እማዬ አቤት። ምን እንዳየሁ ታውቂያለሽ? ምን አየህ ደግሞ? ምን አየህ? ምን እንዳየሁ ያውቃል። በቃ ወፍጮ ቤት ላስፈጭው ሆኖ ልቡን ዘውጥቶ መጣ። በጣም የምታምር ልጅ አየ ማለት ነው። ሴት እዚህ አካባቢ ሴት ማፍቀር አይቻልም መሰለኝ። ባቡሩ ነግሬሃለሁ። እረፍ እያለችው ነው። በቃ ተጠንቀቅ፣ እረፍ። ግን እኮ የማፍቀሪያው ጊዜ እኮ ደርሷል። ወይኔ ይሄ ልጅ ፍቅር ያዘው፣ ፍቅር ያዘው በቃ። እንዴ ይሄ ሽፍታ፣ ይሄ ሰውዬ ቁማር በልቷት። ይሄ ሰውዬ እግሩን የሚታጠብ ነው በወንድም በሴትም። እንዴት ነው አሁን ይሄ ቁማር የበላትን ሰውዬ አንተ ፍቅር አፍቅረህ መጨረሻ ማየቱ ነው የጎጉ። በቃ ይሄ ሰፈሩ ሰው እየመጣ ግብር ይገብራል ማለት ነው ለዚህ ሰውዬ። ወዶሎ ብር ነው ይሰጠኝ። አስተያየት ምንድን ነው? ከዚህ በኋላ ያንተን ወድም ሞላበት አቅም የለኝም። ዛሬ እንደዚህ ነው መናገር። በቃ ጀግና እንዲህ እየተገደፈ እየተነሳ እንዲህ ግን ሰው ይፈራዋል። ሰው እኮ ግን አንተ እንግዳ ሰው ሀብቴ ነህ እንዴ? ከቀጠንሽ አይደለም የሚባል እኮ ለዛ ነው። ገደለው እንዴ? በመድኃኒዓለም አንገቱን አንቆት ነው። አንገቱን አንቆት ነው። እንዴት ነው የአንገቱ ስር ራሱ ገደለው። ስማ ሞተ ማለት ነው። ከዚህም በኋላማ እንግዲህ መቀነታችሁን እየፈታችሁ መስጠት ነው ለእንግዳ ሰው ሀብቴ። ይሄንን ምንድን ነው ደግሞ እንደዚህ የሚያደርገው? ምንድን ነው ደግሞ ስለ ባሏ የምትላት? ባሏን ግን ምንድን ነው ያደረከው? ልጇ ግን ይበቀልሃል። ተው፣ እኔ ሳየው ኮከቡን አይቼዋለሁ።